አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁ የተከበራችሁ የገነት ከዲር ቤተሰቦች እንዴት ናችሁ? ሰላም ብያችኋለሁ። ባላችሁበት አላህ ይጠብቃችሁ። አላህ በሰላም እንደወጣን በሰላም ወደ ሀገራችን ይመልሰን። ዛሬ በመዲና ቪዲዮ መጥቻለሁ። ደስ የሚል ቦታ፣ ሁሉም ሙስሊም የሚመኝ ሁሉም ሰው እዚህ ቦታ መድረስ የሚፈልግ እዚች ምድር ላይ ሆኖ በህይወት ኖሮ ምስኪኑም ያለውም ያለለውም ጤነኛውም በሽተኛውም እዚህ እኔ የቆምኩበት ቦታ መድረስ የማይፈልግ የለም። ትዝ ይለኛል ኢትዮጵያ ላይ ሆኜ የኛ ቤተሰቦች አብሰው በገጠር ዞራ ላይ የሚገኙ ሲዘክሩ ራሱ ዝክራቸው ራሱ ሁሌ ዱዓ የሚያደርጉት ራሱ ወይ እንደ ነሺዳ ነገር የምጠቀሙት ራሱ ያ ረቢ መካ መዲናን አድርሰን ነው ሁሌ ዱዓ የማደርጉት። እንደ ነሺዳ አድርጎ የምጠቀሙት ዱዓቸው ውስጥ ንግግራቸው ውስጥ ሁሌ የሚናገሩት የምጠቀሙት የምሳሉት ነገር ብኖር እንደ ስለት አድርጎ የምሳሉት ነገር የምመኙት ነገር ምኞታቸው የአንድ ሙስሊም ሀፍቱ ወይ መድረስ የሚፈልግበት ቦታ እዚህ ቦታ ነው ማለት ነው። ውስጡ ነው ይሄ ሴቶች የሚሰግዱበት ቦታ ነው። በጣም ነው ደስ የሚለው። በጣም ትልቅ ነው አይደለም እንደዚህ በካሜራ ተቀርቶ አይደለም እንደዚህ ሄጄበት ራሱ በጣም ወላሂ ሰፋ ያላ ቦታ ነው። ማሻአላህ ተባረከላ። ደስ የሚል መዲና ቦታ ነው። መዲና ሳውዲ አረቢያ ውስጥ ሙስሊሞቹ ዚያራ የሚደርሱበት ወይ ደግሞ እዚህ ሀገር መጥቶ ሀጅ ሳደርጉ መጀመሪያ ወደ መካ ሳይሄዱ መዲና ሄዶ ዚያራ አድርጎ ነው ወደ መካ ተመልሶ ኡምራ የማደርጉት ማለት ነው። መዲና ስል እዚህ ጋር አሁን ለክርስቲያን እህቶቼ ወይ ወንድሞቼ ላይገባቸው ስለምችል መካ መዲና ማለት አንድ ሙስሊም ሄዶ ዱዓ የማደርግበት ቦታ ነው በቃ። እና ይሄው እንደዚህ ደስ የሚል ቦታ አልሐምዱሊላህ በአላህ ፍቃድ ሆኖ ለደጋግሜ ለመሄድ እድሉን አግኝቻለሁ። ለረጅም አመት ስመኝ ነበር። 11 አመት ነው እዚህ አረብ ሀገር ላይ በጣም ነበር ወላሂ ሁሌ ነበር የምለው አላህዬ አትግደለኝ፣ እዚህ ሀገር ሳረግጥ አትውሰደኝ ወደ ሀገሬ መዲናን ሳልደርስ ነበር የምለው። እንደ ድንገት ሆኖ ደግሞ መካን እዚህ ሀገር እንደመጣው በሳምንቴ ነው በ5 ቀን ምናምን ነው ዚያራ መካን ኡምራ ይወሰዱኝና በጣም ነበር ደስ ያለኝ። እዚህ ሀገር ስመጣ ትንሽ አረብኛ እችላለሁ። 1 አመት ሌላ ሀገር ሰርቼ ስለነበረ ኦማን ሀገር ሰርቼ ስለነበረ ትንሽ አረብኛ እችላለሁና ስመጣ ሪያድ ነው የመጣሁት። እንደመጣው እስር ቤት ነው የገባሁት። ለ15 ቀን የታሰርኩኝ እስር ቤት። ለ15 ቀን እስር ቤት ታስሬ ከዛ እስር ቤት ውስጥ ያገኟቸው ሀበሾች ነበሩ ከውጪ እስር ቤት ውስጥ የገቡት። ያኔ እዚህ ሀገር ሲሰሩ ቆይቶ ተይዞ ወይ ከመዳሞቹ ጋር ተጣልቶ እስር ቤት የገቡት ነበርና ፋጥማ የምትባል ልጅ አግኝቼ ብዙ ነው ነበሩ። በዛን ጊዜ በቁጥር የማላቃቸው መናገር የሚችል ብዙ ሺዎች የሚቀጠሉ ሀበሾች ነበሩ እስር ቤት ውስጥ። የሀበሻ ሴቶች እዛ ውስጥ ያበዱ አሉ፣ ያረገዙ አሉ፣ በገጠር ዙራ አረብ አስረግዘው ነው የሚሉ አሉ፣ ራሳቸውን ጥሎ ራሳቸውን የማያውቁ ጨርቃቸውን የጣሉ አሉ። ይሄን ሳይ እኔ ኦማን እንደሄድኩኝ ገና ዛሬ ከመጣር ከጥያራ ከመውረድ ነበርና የምሰራባቸው ሰውየው የወሰዱኝ ስቃይን ስላላየው በቃ አሁን ደግሞ እዚህ ስቃይ ሳይ ያበዱትን ሳይ ስንት ጊዜያችሁ ነው? 5 ወራችን ነው ከሀገር ከመጣን። ሰውየው መተው ወሰደን የሚሉኛሉ። 8 ወራችን ነው ይሉኛሉ። እዛ ውስጥ 3 ወራችን ነው 3 ቀናችን ነው ይሉኛሉ። በቃ የተለያየ ነው የማያቸውና አዲስ የመጡት ራሱ ማለት ነው። በዛን ጊዜ ረብሻ ስላለ ቢሮ ስላለለ እስር ቤት ነው የሚጨምሩን ነበረ። ከፊል ያልመጣላቸው ምክንያቱም ደላላ ከኢትዮጵያ ይልካቸዋል ወይ ቢሮ ይልካቸዋል። እዚህ ደግሞ ሰውየው መምጣታቸውን ራሱ አያውቅም። ሳይደወል ነው ዝም ብሎ ስልኮ የነበረ እና ደግሞ ከዛ እዛ እስር ቤት ውስጥ ያየሁት ስቃይ በጣም በቃ ምንድነው ጥፋቴ በህይወቴ ውስጥ ምንድነው ያጠፋሁት? አላህዬ ከጥፋቴ ማረኝ፣ ከዚህ ውስጥ አውጣኝ። በቃ ስትበላ ስትጠጣ ምንም ምግብ አይዋጥልህም። የምታያቸው እዛ ውስጥ አይምሯቸው የተነካ ይግደሉኝ ይርገጡኝ ምን ያርጉኝ እያልክ ነው። በጣም ነው የሚያስፈሩት። ይማታሉ፣ አይምሯቸው የለቀቁት ማለት ነውና አላህ ያድናቸው። ምንም አልልም። ያው አይምሯቸው ተነክቶ ነው በሰው ሀገር እና እነሱን ሳይ በቃ በጣም ነው የምንፈራው። ስንተኛ ራሱ እንፈራቸዋለን። ምክንያቱም ክፍሉ በር አልነበረውም እና አንድ ክፍል ላይ ወደ 50-60 ስንምንሆን ነው የምንተኘው። በጣም ሰፊ ነው ክፍሉ ማለት ነውና በሜትር ነው ያላቆም ልነግራቸው አልችልም። እና ሰፊ ነው። ብዙ ሆነን ነው የምንተኛ
እዛ ውስጥ ስንተኛ በቃ እነሱ ፎቅ ነበር የሚተኙት፣ ይወርዳሉ ግን በቃ እንትን ስለሆነ ስለለቀቁ ክፍላቸው ምናምን አያውቁምና ይረጋግጡናሉ መጥቶ ማለት ነው። ከኢትዮጵያ የመጡ ልጆች ሽሮ በርበሬና ልብስ ስላላቸው ደብድቦ ይቀበሉናሉ። እና ብቻ በቃ እዛ ውስጥ ስቃይ ለ15 ቀን አየሁኝ። ከ15 ቀን በኋላ አንድ ፋጥማ የምትባል ጥሩ ልጅ አገኘኋት። ለመንኳት ስልክ እንድትሰጠኝ። ከዛን ያለሽን ልብስ ስጭኝና የ10 ብር በርጣቃ ሰጥሻለሁ አለችኝ። እኔ ደግሞ ጥሩ ጥሩ ጉርዶች ነበሩኝ ከኢትዮጵያ ገዝቼ የመጣው ጫማዎች ነበሩኝ በ300 400 ብር የተገዙ። ያን የዛሬን አይምሰላችሁ እንግዲህ በዛን ጊዜ 300 400 ወይ ብዙ ነችና በቃ ያው ደህና ልብስ ነው የምገዛው በዛን ጊዜ። ብቻ እሱን ያለኝን ሁሉ ሰጧት። አንድ የምለብሰውን አስቀርቼ የ10 ብር ካርድ ሰጠችኝ። በዛ እዚህ ሀገር እህቴ ያለች ከኔ ቀድማ በ2 ወር ነው የመጣችው። አረብኛ አትችልም። እኔ የተሰባበረ አረብኛ ስለምትችል የምትሰራባቸውን ሰዎች አናገርኩኝ እያለቀስኩኝ። ሰዎቹ አላህ ይስጣቸው የ50 ብር ካርድ ሰጡኝ። በዛ ቶሎ ብዬ ወደ ቤተሰቦቼ ደውዬ እኔ እስር ቤት ነው ያለሁት አልኳት። እናቴን እኔ እስር ቤት ነው ያለሁት እና እባክሽ ወደ ቢሮ ደውዬልኝ አልኳት። እናቴ ያኔ ወደ ቢሮ ደወለች። ወደዛ ተራራጡልኝ። በ3 ቀን 15 ቀን ከተቀመጥኩኝ ተመልሶ በ3 ቀን እናቴ ተደዋውላ አስቸግራቸው ቢሮው ለሰውየው ደውሎ ሰውየው ከፊል የተብየው መጥቶ ወሰደኝ ማለት ነው። እና የምሰራ ወደ ጅዳ አካባቢ ሆነ ከጣይፍ የ5 ሰዓት መንገድ ነው፣ ወደ ሪያድ አይደለም። የመጣውበት የተላኩት መንገድ ወደ ሪያድ ነው። ምክንያቱም ከፊሌ ሪያድ ነው የምኖረው፣ ግን እሱ ጋር እንድሰራ አይደለም ያመጣኝ፣ ሌላ ቦታ እንድሰራ ነው እናቱ ጋር። ብቻ ወሰደኝ። ከዛ ምስቱ ቤት ስላለለች ወደ ቤቱ ይዞኛል ሄደም። የእህቱ ልጅ ጋር ነው ይዞኝ ሄደ፣ ያክስቱ ልጅ ጋር ማለት ነው። ምክንያቱም ያክስቱ ልጅ ወደ እሱ እናት ስለሚሄድ እዛ እንዲያደርሰኝ ከልጆቹ ጋር እዛ ወሰዱኝ። ልጆች አሉ እዛ፣ ከነሱ ጋር 5 ቀን ተቀመጥኩኝ። ከ5 ቀን በኋላ እዚህ አይደለም የምትሰሪ ሌላ ቦታ ነው የምንወስድሽ ብሎኝ መካ ይዞኝ ሄዱ ማለት ነው። ከሪያድ ወደ መካ ይመስለኛል 10 ሰዓት ሳንሄድ ቀርም መሰለኝ ብቻ ባልሳሳት። እና በጣም ረጅም ነው መንገዱ፣ አዋራ ነው፣ አይታይም መኪና ስነዳ ምናምን። በቃ አላደርቶን ብቻ ደረስን። እየፈራው አይታይም ነበር፣ በጣም አዋራው ያፍን ነበር መንገዱን። እና ደረስን። ያው ይሄ መንገድ የምታውቁ ታውቃላችሁ ማለት ነው። ሙሉ ቤተሰብ ይዘው ስለሚሄድ ሰውየው በጣም ከባድ ነበረ እና ያስፈራ ነበረ። ዱአ እያደረጉ ሲሄዱ ልንሞት ነው እንደ ልገለበጥ ነው እንደ እያልኩ ፈራ ነበረና ብቻ ደረስን። እንደደረስን እናቱ ቤት ነው የገባነው። የሰውየው እናት ቤት ይዞን የሚመጣ ሰውየው እናት ቤት ገባን። ታጠብን ምናምን። ስገጂ 2 ረካ ሰግደሽ ዱአ አድርጊ ያሉኝ። ምን ሊያደርጉኝ ነው ደግሞ ብዬ ለምን አልገባኝም። ስገጂ ሰላቱ አይደለም ጊዜው ወቅቱ አይደለም፣ ያኔ የሰላት ጊዜ አይደለም እነሱ እንደዚህ ስሉኝ ማለት ነው። ምንድነው ስገጂ እሺ እንደምንም ብዬ ያው ለምን እንደፈለጉኝ አላቅም ብዬ ፈራለሁ። የሆነ ነገር ስሉኝ አድሶኝ የሆነ ሊገሉኝ ነው እንዴ በቃ ከአንዳንድ ሊገሉኝ ነው እንዴ የሚል ነገር ነው የሚመጣብኝና ብቻ ሰገድኩ፣ ዱአ አደረኩኝ። ከተነሽ እንሄዳሉኝ። ሄርን ሐራም ነው የምንሄደው ይሉኛሉ። ያው ሐራም እኔ መጥፎ ነገር እንደሆነ ነው የምረዳው ነበር። ሐራም ማለት እነሱ ለካ ሐራም መስጂድ መካ ሙከረመ ነው ለዚያራ ነው ለመሄድ ነው እነሱ ማለት ነው። በአረብኛ እነሱ ሐራም ይላሉ። ሐራም ነው የምንሄደው ተነሽ ስትለኝ በቃ ግራ ገባኝ። አባትና 2 ሴት ልጆቹ ተነስተን ሄድን። እናታቸው ደከመች ከኛ ጋር አልሄደችም። በቃ ሐራሙን የሰዓቱን እንዳየሁት መካን እንትኑን እንዳየው አወኩኝ ማለት ነው። በቃ ኡምራ እንደሄድን ኡምራ መሆኑን አላውቅም፣ ሐጅ መሆኑን ነው የማውቀውና እዛ መሄዳችን በቃ አወኩ፣ ተረዳውኝ። ከዛም በቃ ደረስን ስንል ሩቅ ነው፣ ቅርብ ነው እኮ ስናይ፣ ሰዓቱ ከላይ ስናይ በጣም ቅርብ እኮ ነው። ሰዓት ስላችሁ የካባ ላይ ካባ መድረሳችሁ የማስታውቃችሁ እንደ ቅብላ ነገር ያለ እንትን ማለት ነው። የመስጂዱ መስጂድ ያኔ ቅብላ መስጂድ ላይ የምሰራ ይገባቸዋል ብዬ ተስፋ አለኝ። ቅርብ ነው ስንል አሁን ጨልሞ አገኛለሁ፣ ሩቁ አገኛለሁ። ቅርብ ነው ስንል ሩቁ አገኛለሁ። ቅርብ ነው ለካ ሰዓቱ ረጅም ስለሆነ ያኔ ቅርብ ይመስላል እንጂ ሩቅ ነው። በእግር ነበር እየሄድን የነበረና ቦታው ይመስለኛል ቅርብ ስለሆነ ይሁን መሄድ ፈልገው ይሁን ብቻ አላውቅም። በእግር ነው የሄድነው፣ ያው ዘፍማም ስለሆነ ይሆናል። ከዛ ደረስን እንደምንም ብለን። እዛ ከደረስን በኋላ ሁሉም ሰው ያየኛል። በጣም ነው የፈራሁት። ለምንድን ነው ማዩ ምናምን። እኔ ለራሴ እዛ በመድረሴ ደስ ብሎኝ ዱአ እያደረኩኝ ነው የምሄደው። ያ አላህ እንዴት እንደተደሰትኩኝ። ብዙ ዘመዶች አለኝ። ያኔ ብዙ ዘመዶች ስላችሁ አብሶ በአባቴ አላቸው የሚባሉ ናቸውና ወይ ደግሞ በትምህርቱም የተማሩ ናቸው የሚባሉ ናቸው። አብሶ በአባቴ በኩል ያሉት ቤተሰቦቼ ማለት ነው። አንድም ሰው አልመጡም። አላህዬ ቤተሰቦቼ እዚህ ሳይመጡ አላህ ይራህመው። አባቴ
አዋቂ ነበር ያለው ነበር የተማራ ነበር። እዚህ አልደረሰም። እኔ ግን እዚህ ደረስኩኝ። አላህዬ ለዚህ ያበቃኸኝ። በጣም ያለቀስኩኝ ወላሂ። ለዚህ ያበቃኸኝ እኔ እዚህ ደረስኩኝ። እኔ ካባ ደረስኩኝ። እኔ ለዚህ ደረጃ ደረስኩኝ ያ ረቢ እያልኩኝ በቃ በጣም ደስ ብሎኝ እያለቀስኩኝ ነበር። ሁሉም ሰው ያዩኛሉ። ሁሉም ሰው ጥቁር ጠረሃን የለበሱት ነቃብ ለብሰዋል። ፊታቸው አይታይም፣ የሴቶች ፊት አይታይም። ለካ እነሱ የማዩኝ እኔ ከኢትዮጵያ እንደመጣው ነው የለበስኩኝ ጠረሃ። ፊቴ ክፍት ስለሆነ ነው። ሴት እንደዚህ አይታይም ነበረ የዛሬ 11 ዓመት ላይ። ለዛ ነው የማዩኝ። እኔ ደግሞ በቃ በጣም እያለቀስኩ የእነሱ እኔ ማየት ምንም አይመስለኝም። እኔ አንድም እንደዛ አይነት ደህና ቤተሰቦቼ እዚህ ሳይመጡ እኔ ልጃቸው ምንም የማላቅ እዚህ ቦታ በመድረሴ ይሄ መሬት በመርገጤ ተደስቼ ነው የማለቅሰው። የደስታ እንባ ታውቃላችሁ? በቃ የደስታ እንባ ደስ የሚል ማለት ነው። ወላሂ አስነካሁት፣ አለቀስኩ። ከዛ አስለመዱኝ ምን እንደምባል ከቦታውን ምን እንደምባል ዱዓ ምን እንደምደረግ ሁሉም ነገር ነበር የምረዳውን አልተረዷቸው። ያው አረብኛም ስለሆነ እኔ ራሱ ከእናንተ ጋር መዲናን እያየሁ እኮ ነው። በመሀል በሀሳብ እየሄድባቸው መዲናን እያየሁ ነው ማለት ነው። እና ብቻ አስረዱኝ። አላህ ይስጣቸው። አላህ በአዱኛም በአክራም ይስጣቸው። አላህ በአዱኛም በአክራም ያስፋላቸው፣ አይጥበብባቸው። ወላሂ በጣም ነው ደስ ያለኝና ኡምራ አደረግን። ስንጨርስ ዘምዘም ጠጪ ብሎ ተቀምጠን ዘምዘም ቀርቶ ጠጣው። በጣም ነስር አለብኝ ኢትዮጵያ ላይ ሆኜ ማለት ነው። በጣም አፍንጫዬ እኔ በሆዴ ድንገት ተኝቼ፣ ያው ሁሉም ሶስተኛ ራሱን አያውቅም የሞት ነው እንቅልፍ ማለት። ተኝቼ ከእንቅልፌ ያኔ በሆዴ ከተኛው እንደ ድንገት በቃ መሬቱ እዛ ቦታ አፍንጫ ውስጥ ጭንቅላቴ ውስጥ ደም የቀረ አይመስልም እንዴት እንደምፈስ ማለት ነው። እና በጣም ነው ነስር ያለብኝ። እና ትምህርት ቤት ራሱ የሆነ ረዥም ሰዓት ከጻፍ ነገር ተከታትዬ ከጻፍኩኝ ደም አፍንጫ አይቆምም ነበር። እና ያን ነገር ስለምፈራ አንዳንድ ምንድን ያደረኩኝ ዘምዘም ዱዓ አለው። ዱዓ የተደረገበት ነው፣ መድኃኒት ነው ዘምዘም። ዓለም ላይ ያለ ሙስሊም ዘምዘምን እንደሚፈልግ ስለምረዳ ነው ስለማቅ ምንድን ያደረኩኝ ይሄ እፍረት ነው። በሳውዲ አረቢያ ላይ ሴት ልጅ አትገላለጽም ሐራም ነው ምናምን የምለው አማርኛ ነገ ያው የኢትዮጵያ ሰው ታውቃላችሁ አናኖሩ ማለት ነው። እኔ እንደዛ አይነት አናኖር ውስጥ ስለኖርኩኝ ምንም እንትን አላለኝም ማለት ነው። ምንም አልመሰለኝም። ብቻ እነሱ ፊቴን ስላዩኝ ሁሉ ሰው ይመለከተኛል። ፊቴ ነቃብ ስላለበስኩኝ ወይ ፊቴን ስላለበስኩበት ጠርሃ እስከርብ እንደዚህ እንደ ኢትዮጵያ አለባበስ ስለለበስኩኝ ገርማቸው ያዩኛሉ። እኔ ይሄ ብቻ ነው ከጭንቅላቴ ላይ ከጸጉሬ ላይ ሻርቡን አውርጄ ጸጉሬ ላይ እንደዚህ ጨመርኩት። ያ ረቢ አልኩኝ። ዘመዶቼ ጋር የለውም፣ የምትከታተለኝ እናቴ ጋር የለውም፣ ዘመድ አዝማድ የለኝም። እዚህ ሀገር እንደ ዓለም ሳውዲ አረቢያ የሙቀት ሀገር እንደሆነች ብዙውን ጊዜ ያኔ ሼኮቹ ሲናገር ሰማለሁ። ለምን ስለ ረሱላችን ሰለላሁ ዐለይሂ ወሰለም ሲነገር ስለነሱ ሲነገር ያኔ በዛ ሙቀት ምናምን ሲባል ስለምሰማ በቃ ይሄ ሀገር ሙቀት እንደሆነ ገብቶኛል። እና የመጣውበት ጊዜም ረመዳን የቀረበ ጊዜ ስለሆነ በጣም ይሞቃል ጊዜው ራሱና ገብቶኛል ማለት ነው ሙቀቱ። በቃ ምንድነው ያልኩኝ ያ ረቢ በዚህ ሙቀት ነስሩ እንደማይቆም ስለገባኝ አንተ በዚህ ዘምዘም አጥፋት ነው ያ ረቢ። ይሄ ዘምዘም መድኃኒት ነው ተብሎ ዓለም ላይ ያለ ሙስሊም እቺ መሬት መርገጥ የሚመኝ ከሆነ እንደዚህ ቦታ ያለው ቦታ ከሆነ ያ ረቢ ብዬ አልቅሼ ከልቤ አልቅሼ ዛሬ ግን ያለብኝ ልቦ ልቆይ ይሄ ተባባላሽ ከልቤ አልቅሼ ዱዓ አድርጌ እንትናኩኝ ማለት ነው። ጸጉሬን ተመልሼ የለበስኩበት ዱዓ አድርጌ ሰግደን ቁጭ ብለን ቁርአን መቅራት ተጫሽ ቅሪ ብሎ ሊነሱ ቁጭ ብሎ ቁሮ አንብቦ ወደ ቤታችን ሄድን ማለት ነው። በዛ የመዲና መካን የመመላለሱ ሰዎቹ የመካ ጀማዓም ስለሆነ ከነሱ ጋርም የመመላለሱ ከዛ ከጠፋውም ብቻ እዛ ጋር ሳልነግራችሁ ቤት ገባንና 100 ብር ሰጡኝ።
100 ብር ለእኔ ትልቅ ነው። እና ደግሞ ቤት ገብተን ካርድ በሞልቶልኝ ለእናትሽ ደውለሽ ንገሪያቸው አሉኝ። ኡምራ እንዳደረግሽ ማለት ነው። ለእናቴ ደውዬ ሀጅ አድርጌያለሁ እናቴ ዛሬዬ ሀጅ አድርጌልሻለሁ አልኳት ማለት ነው። ወይኔ ወይኔ። ለነገሩ እኔ ብቻ አይደለም ስንደውል ደግሞ አዲስ ሆነን ኢትዮጵያ ስንደውል ብለን የምንጮው ነገር ነው። ገርመኝ እኮ እንደማይሰማ ነገር ብቻ እየጠጣሁ ስለሆነ ከዛ በቃ ለእናቴ ደውዬ ሀጅ ያደረግኩልሽ አልኳት። ወይኔ ያለች ደስ አላት። አደረገችልኝ። አያትሽ እኮ ሼክ ነበር። አያትሽ ራሹ ስመኝ እኮ ነው የሞተው። አባታ ነው ምተኛ ላይ ረህመው አባትሽ እኮ እንደዚህ ነበር፣ እሱም ሳይደርስ አንቺ ደረስሽ ብላ በቃ ደስ አላት። ዱአ አደረገች። አላህ ረጅም ዕድሜ ይስጣትና ማለት ነውና በቃ ደስ አሉኝ ሰዎቹ። ኡምራ ስለወሰዱኝ ደስ አሉኝ። 1 አመት ከ1 ወር ከነሱ ጋር ቆየው። ደሞዝ አይከፍሉኝም ነበር። ስታመም ሐኪም ቤት አያደርሱኝም ነበር። እኔ ቤት ውስጥ ተኝቼ ቤት ራሱ ልም ብሎ ቤቱ ተቃጥሎ አላህ እኔ የተኛውበት ክፍልና አንድ ሴትዮዋን ክፍል ብቻ ነው ያስቀረና ሰው ከውጭ አይቶ ለፖሊስ ተደውሎ ነው የእሳት አደጋዎች ማምጥቱ መጥቶ ከቤት ያወጡኝና እስከ ዛሬ ጉሮሬ ላይ በዛ አደጋ ችግር ደርሶብኝ አልተወኝም ማለት ነው። ብቻ ህይወቴ ወጣለች አልሐምዱሊላህ። ደግሞ ስለማይከፍሉኝ 1 አመት ከ1 ወር ሳለቅስ ቆይቼ እዛ ቤት ወላሂ ደም አልወረደኝም። የእንባ ዘር አልቀረብኝም። ልጄን ማናገር ፈልጋለሁ፣ ባለቤቴን ማናገር ፈልጋለሁ፣ እናቴን ማናገር ፈልጋለሁ፣ ግን አይፈቅዱልኝም ስልክ። ቤተሰቦቼ ከዛ ሲደውሉ ራሱ ካርዱ እስኪያልቅ ደውሎ አንስቶ መሬት ያስቀምጣሉ። አላህ ይራህማታውን ሞታለች አሉኝ። ብቻ በዛ በወር አንዴ የተወሰነ ደቂቃ 10 ደቂቃ ምናምን የመሆን ይሰጡኝ ነበር። ያችን 10 ደቂቃ እኔ ማንን ነው የማወራው? የልጄን ድምጽ ነው? የባለቤቴን ድምጽ ነው? የእናቴን ድምጽ ነው? ከባድ ጊዜ ነበር። ብቻ ከዛ ውጣ ውረድ አሳልፌ ጠፋውባቸው። ከጠፋ ጅዳን የመጣሁት ያው አልሐምዱሊላህ ራሴን ችዬ ስለምሰራ በቂ ደሞዝም ስለምከፈለኝ ቅርብም ስለሆነ ሁሌ በፈለኩ ሰዓት ከጓደኞቼ ጋርም ሆነ ከአረቦቹ ጋር መካን የመመላለሱንና የመዘየሩን እድል አለኝ ማለት ነውና እድሉን አግኝቼ በቁጥሩ የማላቅ ብዙውን ጊዜ አብሶ በረመዳኖች ውስጥ አንድም ረመዳን አይልፎኝ አያውቅም፣ የኮሮና ረመዳን እንጂ አልሐምዱሊላህ አላህ ወፍቆኝ እንደዛ አልቅሼ ዱአ አድርጌ በቃ ንስሩ ራሱ ከመገርማቸው ተመልሶ አልመጣም። ከዛ ወዲህ እኔ እንጃ ሰው በቦክስ ራሱ በመታኝ ተመልሶ በመጣ አይመስለኝም። አልሐምዱሊላህ አልሐምዱሊላህ። ምክንያቱም በንጹህ ልቤ ነበርኩ በዛን ጊዜና እንዳሁኑ በስልክ ልቤ ያልደረቀም። አሁን እኮ ይሄ ሚዲያ እኮ ያላደረገን ነገር እኮ የለም። ወላሂ ከአላህ ራሱ ርቀናል። ከልባችን ዱአ እናረግም። ወላሂ እኔ ድሮ ዱአ ያደረኩትን ነገር አላጣም ነበር። አሁን ግን አላደርግም። ለማድረግ እፈልጋለሁ። በቃ ሰግጄን እንደጨረስኩኝ አስተግፍሩላህ ለዚህን ካልኩ ከመቼ ስልኬ ላይ እንደተጣድኩኝ በቃ እስኪ ጨርሼ ስልኩን እስኪ ያነሳ ነው። አብሶ ይሄ ዩቲዩብ ከጀመርኩኝ አላህ እርዳኝ ብቻ። እኔ ብቻ ሳይሆን ሁላችሁም እንደሆናችሁ እድላለኝ። እዚህ ውስጥ የምታዩት ቁርአኖች ደግሞ እዛ ውስጥ የሚቀመጡ ሰዎች ይሄ የምሰገድበት ቦታ ነው። ቁርአኑ ደግሞ እዛ ጋር የሚቀሩት ሰዎች ናቸው። እና እንደዚህ ነው። ይሄ መዲና ውስጥ ነው የምታዩት ቪዲዮ። ሩቅ ለምትኖሩ ሳውዲ አረቢያን የማግኘት እድል ላለላችሁ ይሄን ቪዲዮ ለምትመለከቱ ይሄ መዲና ሙነወር ነውና ውስጡ ነው ማለት ነው። የምሰገድበት ቦታ ነው። ይሄ መስጊድ ውስጥ ነው የምሰገድበት። እቺ ወይዘሪት የምታወራ ወይዘሪት ገነት ነችና እና እንደዛ ነበረና አላህ ረድቶኝ እንደዛ ማለት ነው ዘመዶቼ። እኔ ራሱ እያየው እኮ ማለት ነው እዚህ ጋር ጥቁር ከነጩ ነጩ ከጥቁሩ ትንሹ ከትልቁ እስልምና ላይ ደስ የሚለኝ ነገር ትልቁ ነገር ማለት ነው ወላሂ አንድም ሰው ሀብታምም ሆነ ድሃ መስጊድ ውስጥ ስገባ ማንም ሰው እኩል ነው። ወደዚህ ጠጋባይ ወደዛ ጠጋባይ ከሞታ ማንም ሰው እኩል ነው የምሰገድበት፣ እኩል ነው የምቀበረው። ማንም ምንም ነገር ልዩነት የለውም። በዚህ አልሐምዱሊላህ ደስተኛ ነኝና አላህ እዚህ ውስጥ ስለፈጠረኝና ይሄ ደግሞ እዛ አካባቢ ላይ የሚሸጡ በጣጥስ ትንሽ ወጣ ያለ ነው ከረውዳና ከእንትን መሀል ስንሄድ ነው መንገድ ላይ ማለት ነው። ለረውዳ ቅርብ ነው። የዛ ቦታ ድንች ይሸጥ ነበረ። ድንች ተጠብሶ ድንች ምናምንና እዛ ድንች ልገዛ ሄጄ ነው የቀረስኩት ወይም ቪዲዮ እና እንደዛ ዘመዶቼ ውጪ ላይ ስሰራ ማለት ነው ብዙውን ጊዜ ከአረቦቹም ጋር ከጓደኞቼም ጋር መዲናን መካን የመዘየር እድሉን አለኝና መዲናን የመዘየር እድሉን ደግሞ የለኝም። ምክንያቱም ጠፍቼ ስለምሰራ ወረቀት ስላለለኝ እንዴት ነው የሚሄደው? ምክንያቱም መካና መዲና ይመስለኛል 450 ኪሎ ሜትር መሰለኝ
መሄድ አልችልም ማለት ነው። ከባድ ነው ለኔ። ሁሌ እል ነበር አብሶ ልክ በዚህን ዘመን ከኮሮና ወዲህ መግባት ስለምፈልግ በየአመቱ ያው ርስቄ አላለቀም አልገባውም እንጂ መግባት ስለምፈልግ ምን እላለሁ፣ አላህዬ ወደ ኢትዮጵያ አትውሰደኝ መዲናን ሳልዘይር፣ ሞቴም ቅርብ ከሆነ አትግደለኝ መዲናን ሳልዘይር ቅጠርልኝ፣ የኢትዮጵያም ከሆነ ቅጠርልኝ፣ ሞቴም ከሆነ ቅጠርልኝ ነበር የምለው። ግን ታውቃላችሁ ወላሂ ከልባችሁ ከለመናችሁ የለመናችሁትን ነገር ምንም አታጡ። እናንተ ብቻ ዱዓ አድርጉ ትቆማላችሁ ያላችሁ ቦታ ማለት ነው። እና ልክ ዱዓ አደርጋለሁ ሁሌ እመኛለሁ። ልገባ ነው ብዬ ብዙን ጊዜ ወረቀት ቆርጣለሁ፣ መዘገባለሁ ምናምን በቃ በዛው ልክ ትኬቴን እንደገዛው በትኬት መሄድ እችላለሁ እና በትኬት ሄዳለሁ ምናምን በባስ ይኬዳል ብሎኝና በባስ ሄዳለሁ እያልኩኝ እየተመኘው እኔም ኢትዮጵያ መግባት ቀረው። መዲናም ሳልሄድ ረዥም አመት ሆነብኝና ሱብሃንአላህ ወላሂ በሆነ ቀን ዱዓ አደረኩኝ። ልክ መግሪብ አካባቢ ላይ ሰግጄ ያ ረቢ ወደ ኢትዮጵያ አትውሰደኝ መዲናን ሳልዘይር፣ ሞቴም ከሆነ ረዥም እድሜ ስጠኝ መዲናን ሳልዘይር፣ እዚህ ሀገር ተቀምጬ እንደው አላህዬ ብዬ ዱዓ አደረኩ። ልክ 10 ቀን ሳይሆነኝ 10 አካባቢ ሴትዮ የመጣችና ነገ መዲና እንሄዳለን ተዘጋጅ ያለችኝ። ወይኔ ህልሜ ነው ጆሮዬ ነው? በህልምሽ ነው በጆሮሽ ነው አልኳት። ምክንያቱም ይዛኝ ልትሄድ አትችልም። አንደኛ ሴትዬ ህግም በጣም ነው የምትፈራውና ይዛኝ እንደዚህ የሆነ ቦታ መሄድ ለሷ ከባድ ነው። ሰራተኛም ስለሆነች እንደዚህ ከህግ ጋር መነካካትን አትፈልግም። ህግ አይቻለሁ ላንኮኝ። ሁለተኛ ረዥም መንገድ ነው። ሶስተኛ እሷ በመኪናዋ አትሄድም። ምክንያቱም ረዥም መንገድ ስለሆነ እናቷ ስላለች አሮጎት ስለሆነች ወይ በባቡር ወይ በሆነ ነገር እንጂ ይዛት ልትሄድ አትችልም፣ በመኪና ማለት ነው። ረዥም መንገድ ስለሆነ እንዴት ነው ይዘሽ የምትሄጂ? በቃ አንቺ ምን ታደርጊያለሽ? ነገ ስለምትሄጂ ተዘጋጂ፣ የእናቴንም ልብስ የኔንም የራስሽንም ማዘጋጅ አለችኝ። አረ ምን ነው ቤቱንም ማዘጋጅ ብትይ ምን ያዘጋጃለሁ አልኳት። እንኳን አይደለም ልብስ ማለት ነው ብቻ እየተጣደፍኩት ከመገርማችሁ የዛለት ዩቱቤን ማለት ነው በጣም አናዶኝ። ዩቱቤ ቀጣይ ነበር ያኔ ሞኒ ለመሆን ዩቱቤን ስልክ ፓስፖርቴን ለሰው ስለሰጠውና አድሰንስ ስሞላ በዛ የፓስፖርት ስም ስለጨመርኩበት 5000 ምናምን የነበረኝን ሰዓት አንስቶ ወደ 2800 መለሰኝ ማለት ነው። በ500 በ300 ምናምን ሳነሳ ማለት ነው። ሰዓት በጣም ማነሳብኝ። በጣም ተናድጬ ነበረ። በዛ የተናደርኩን የሆነ ልጅ ያስተካክላል ብሎ ለዛ ልጅ ሰጥቼ በ24 ሰዓት ውስጥ መልሳለሁ አለኝ። ልክ እኔ የመዲና መሄዱ ደስታ ስነገረኝ ልጁ ደግሞ በዋትሳፕ ሞኒ ሆነሻል ብሎ አከለኝ። አይ እኔ አሁን ሞኒ መሆኑ ያስደስተኝም፣ እኔ መዲና ልሄድ ነው ምናምን። እኔ አሁን የመዲና ነው ያለብኝ። ዩቱቤ በዛን ጊዜ ሚሊየን ብከፍለኝም የዛለት የመዲናን ሀል አስደስተኛ አይችልም፣ አይደለም ሞኒ መሆኔ ማለት ነው። ብቻ ገብቼ ራሱ ቼክ ሳላረግ በቃ ያለውን ያደለውን አገፋፍቼ ሄርን ማለት ነው። በመዳም እህት መታወቂያ ነው ሄርን፣ በባቡር ነው ሄርን። በቃ በጣም ነው ደስ ያለኝ። ባቡር ራሱ ተቀምጬ አላቅም። ባቡር ስም ቁጭ ስላልኩ ደስ ያለኝ። ሳለቅስ ነበር ደስ ብሎኝ መንገድ ላይ እየሄድኩ ማለት ነው። ዱዓ ሳደርግ ነበር። እናቴን አስታውሼ በጣም እያለቀስኩኝ ነበር። ምክንያቱም በ1994 ይመስለኛል 10 አመት አካባቢ ልጅ ነኝ መሰለኝ። በጣም ታመሜ ነበር፣ ሳምባ በሽታ። አዲስ አበባ ይዛኝ መታ እናቴ። ረጅም ጊዜ ስለሆነ ሕክምና ላይ የምወስደው ልታዝናናኝ የፈለኩትን ልትገዛልኝ ምናምን አትችልም፣ ገንዘብ አልቆባታልና ወደ 2 ወር ስለተቀመጥ ትንሽ ያኔ አይምሮዋን ትቀይር ብላ ነው መሰለኝ እንደማዝናናኝ ሰው እንደ ራሷ ማለት ነው። እናቴ የኔ ወርቅ እኮ ናት። ወስዳ ነስቲ ወጣ እንበል ሀዲሱ አላህ ይረህማትና ያጎቴ ልጅ ውጭ ሀገር ሄደች ተብሎ ይባል ነበርና እሷ የሄደችበትን ባቡር ላሳይሽ ብላኝ ባቡር ቦታ ሄድን። ስንሄድ ባቡሩን አላገኘንም፣ ባቡሩ ሄደ ተባለ ማለት ነውና የባቡሩን መንገድ ብቻ ነው ያየነው። ባቡር ቦታ ይዛኝ ሄዳ ልክ ባቡሩን ስቀመጥ አሁን እኔ ባቡር አላየውም፣ አገር ቤትም ሆኜ አላየውም። ያው ከገጠር እንደወጣው ነው ወደዚህ የመጣሁት። ይሄ የኔ ታሪክ ብቻ ሳይሆን የሁላችንም ነው። አሁን ሚዲያ ላይ ስለማናወራው ነው እና ስለምናካብድ ነው እንጂ። ከዛን እዚህ መጣሁኝ። ልክ ዛሬ ደግሞ ባቡር ስቀመጥ ያ ትዝታ መጣብኝ። አንደኛ እናቴ ታምሜ ከኔ ጋር ያሳለፈችው ውጣ ውረድ፣ ስቃይ፣ ሳምባ በሽታ ከባድ ነው። ለዛም ረዥም ጊዜ ነው የሆነብኝ። አገር ቤት ወደ 4 ቦታ መሰለኝ 120 መርፌ ሲወጋ ቆይቼ በዛ አልሻል ስለኝ አዲስ አበባ የመጣሁትና
ይመስለኛል ንፋስ ስልክ አካባቢ መሰለኝ ስተኛ የነበረ በዛን ጊዜ ሆስፒታሉ አላስታውስም። ንፋስ ስልክ ይሁን ኮልፌ ያጠናተራ ይሁን ከሁለቱ አንድ ነው። ግን ወይ ሁለቱም ቦታ ቀያይራን ይሁን ብቻ አላውቅም። ሁለቱም ቦታ ግን የሆነ ትዝ ይለኛል። እና እዛ 2 ወር ስለቆየው እኔን ለማዝናናት ብላ ይዛኝ ሄደችው ባቡሩ ቦታ ትዝታ መጣብኝ። በዛ ትዝታ ውስጥ ከኔ ጋር የተሰቃየችው በሽታው አሁን ላይ ሳምባ በሽታ ምን ያህል ከባድ እንደሆነ በዛን ጊዜ እንዴት ሳደርገኝ እንደነበረ ኢቭን በአዲስ አበባ ውስጥ ገንዘብ አልቆባት አንድ ቀን እንጀራ መግዣ ሁሉ እንዳጣች ትዝ ላይ ነበረ። እናቴ ያሳለፈችውን ነገር መጥቶብኝ በቃ ሳለቅስ ነበረ መዲና የደረስኩኝ። ከቤት ስወጣ ደስ ብሎኝ ነበር። ያው ህይወት እኮ እንደዚህ ነች። አሁኑ ትደሰታላችሁ፣ አሁኑ ታለቅሳላችሁና ከቤት ስወጣ ደስ ብሎኝ ነበረ። ልክ ባቡር ላይ ደርሰን ባቡሩን ቁጭ ብዬ ትንሽ መሄድ ስንጀምርና ቪዲዮ መቅዳት ስጀምር የእናቴ ትዝታ መጣብኝና ያኔ ታውቃላችሁ ያው የኛ እናቶች አልተማሩም። በዛ አይምሯቸው ራሱ ልጄን ማሳከም አለብኝ ብላ ከዛ ከገጠር ባለላት ንብረት አንዳንድ ሰው ቢሆን በቃ የቻልኩትን አላሳከሚያታለሁ ትሙት ማለትም ትችላለች። ከሞተችም ሞተች ከኖረችም ኖረች ብሎ የዛው የአበሻ መድኃኒትም እየለቃቀሙ ልጃቸው ላይ ጉዳት የማደርሱ ብዙ ቤተሰብ ሊኖር ይችላል። ግን የቻለችውን ሀላ አድርጋ አዳነችኝ፣ ለዛሬ ያበቃችኝ ከአላህ በታች ያው በአላህ ፍቃድ ሆኖ ዛሬ ብደርስም ረዳችኝ ማለት ነው። አላህ ይስጣት። አላህ ረዥም እድሜ ነው የምመኝላት። እናቴ ስለሆነች ሳይሆን አማ መውጁድ ውዲ ያው ስራ ነው፣ ምንም ማድረግ አይቻልም። አሮግጥ ስለምጠብቅ ተነሳች በመሃል እና ይሄን ሁሉ ያስታወስኩበት ምንድን ነው መካ መዲና መሄዱ ላይ ያለኝ ምኞቴና እንዴት እንዳገኘሁትና ደስታዬ እንዴት እንደነበረ መካ መዲና መሄድ ምን ያህል እንደማስደስት እዚህ ቦታ ዓለም ላይ ያለ ሙስሊሞች ሁሉ እዚህ ቦታ መርገጥ ይፈልጋሉ። የአላህ ቀድር ሆኖ እዚህም ሳይደርሱ ህይወታቸው ያለፉ አሉ። እዚህም ደርሰው ተደስቶ ህይወታቸው የሚያልፉ በህይወትም ያላሉ። አላህ ይረህማቸው። የሞቱትን አላህ ይረህማቸው። እዚህ ቦታ የመመኙትን ሙስሊም አላህ ለዚህ ቦታ ያድርሳቸው። ብቻ አላቅም ወላሂ በአለም ላይ እንደዚህ ያኔ በዚች ምድር ላይ እኔ ምንም ነገር ላስደስተኝ አይችልም። መዲና የሄድኩለትና መካ የሄድኩለት አብሶ የመጀመሪያ ጊዜ ላይ የተደሰትኩትን ደስታ ወላሂ ልነግር አልችልም። አሁን ከምሰራባቸው ሰዎች ጋር ስንሄድ መካ ላይ 2-3 ቀን ነው የምናድረው። ተመላልሰን እዛ እንሰግዳለን። እዛ ሆቴል ይዞ ነው የሚቆዩት። መዲናም ከሄድን እንደዛ ነው ተመላልሰን ማለት ነው። እና ብቻ ደስ የሚል ነው። በቃ እኔ አላቅም እዚች ምድር ላይ እኖራለሁ ብዬ ብቻል በእኔ ምርጫ ቢሆን በእኔ ምኞት ቢሆን መካና መዲና መኖር ነበር። ያው የሰው ሀገር የሰው በመሆኑና የኑሮ ጉዳይ በመሆኑ አላህ ያለ ቦታና ወደ ሀገሬ መሄዴ ግዴታ ነው። አላህ ያለ ቀን እዚህ ቦታ መድረስ ለምትፈልጉ አላህ ለዚህ ቦታ ያድርሳችሁ። አላህ እዚህ ሳትደርሱ አብሶ በሳውዲ አረቢያ ውስጥ ያላችሁ ልጆች አላህ ይወፍቃችሁ። ምክንያቱም ቅርብ ስለሆናችሁ ዱአ አድርጉ። በምትችሉ ደግሞ ከምትሰሩበት ሰዎች ጋር በእነሱ መታወቂያ መሄድ እንደምትችሉ ያኔ አብሶ ጥሩ ሰዎች ጋር ያላችሁ ልጆች ከነሱ ጋር መሄድ እንደምትችሉ አሳምኑ፣ ለምኑ፣ ዱአ አድርጉ። አላህ ከፈቀደላችሁ ትሄዳላችሁ። በአላህ ኩዲ አሻንታ ግዳው ያው ስራ ስለሆነ ይቅርታ፣ ምንም ማድረግ አልችልም። ወላሂ ቪዲዮ እየሰራው ያው አሮግታ በመሀል ተነሳች። ስራ ነው። የአረብ ሀገር ኑሮ እንደዚህ ነው። የግል ሰዓት አይኖርህም። የሆነ የራሴ ነው በዚህን ሰዓት የምትል አይኖርህም። በዚህን ሰዓት ነው ይመቸኛል ብዬ ነበረ ቪዲዮ እየሰራው የነበረ። ያው ምንም ማድረግ አይቻልም። ኑሮ እንደዚህ ነው። የአረብ ሀገር ሴት እንደዚህ ናት። የራሷ ጊዜ የላትም። ልቄ መዲና ነው እንዳለ ቪዲዮ መዲና ነው። ውጪ የምታዩት ራሱ በዛ አካባቢ ላይ
ከቁባና እስከ ሮዳ ያለ መንገድ ነው። የእግር መንገድ ሄደን ነበርና ይሄ ደግሞ መዲና ነው። እዛ አካባቢ ያሉት ሆቴል ናቸው። ከሚገርማቸው ብስምላይ ቋንቋ ራሱ አሁን እያመታታው ነው። ላይ እንትን ይበለኝ ደቂቅ ረዲ ማህዋ አቤት ቪዲዮ ሰራ መድኃኒት የተሳሳተ ልሰጣት ነበር። ላላ ማህዋ አላህ ወጣኝ ወሰን ለህን እጂ ብጂ አቤት የቪዲዮ ነገር የቪዲዮ መስራቱ ነገር ጉድ አመጣ። የጀማ ጉድ እና ውዶቼ ተመኙ፣ ዱዓ አድርጉ፣ አላህ ያድርሳችሁ። ደስ የሚል ቦታ ነው። እረፍት የሚሰጥ ነው። የሚያስደስት ነገር ነው። ሁላችንም እዚህ ቦታ መድረስ ያለብን ነው። ንብረት ያለው ሰው አብሶ ህጋዊ የሆነ ወይ ደግሞ የትም ሀገር ላይ ሆኖ ንብረት ያለው ሰው እዚህ ቦታ መርገጥ ግዴታው ነው። ዛሬ ላይ የምንለብሰው የምናረገው ወርቅ ወይ ደግሞ ዛሬ ላይ የምንነዳ መኪና ለእኛ ዋስ ሊሆን አይችልም። ልክ እዚህ ቦታ ደርሰን ዱዓ ማድረግ ከአላህ ጋር ያለንን ነገር እንትን ማለት አለብን እንጂ ብዙ ሰዎች አሁን ንብረት እያላቸው ሀብታም ሆነ የመካ መዲና ላይ ያላቸው አስተያየት ደግሞ ጥሩ ይሄን አልም አይደለም። ምንም አይመስላቸውም። ወይ ደግሞ የሚሄዱ ከዚች ምድር ላይ የሚሄዱ አይመስላቸውም። ጊዜ ያላቸው ረዥም ጊዜ ያላቸው ይመስላችኋል። አላህ ይወፍቃቸው። ንብረት ያላችሁ ሰዎች ራሳችሁን አትርሱ። እዚህ ቦታ መድረስ ትችላላችሁ። እየቻላችሁ በብዙ ነገር የምታጠፉ፣ በቡና ቤት የምታጠፉ፣ ለብልግና የምታጠፉ፣ ዝም ብላችሁ ለተለያየ ነገር የምታጠፉ አብሶ አሁን በፈረንጅ ሀገር የሚኖሩ ሰዎች ያለው ቲክቶክ ላይ ጊፍት እየሰጡ የሚያጠፉት አንዱን እንደውም አንድ ቀን ምስል ነው ያየሁት። አላህ ይቅር በለኝና እንደዚህ ከገንዘብ ዘካ ማወጣ ነበረና እሱን እዚህ ላይ ጊፍት እየሰጠው ለማውጣት ፈልጌ ነው አለ። ዘካ የሚወጣበት ቦታ እኮ አለ። እስልምና እኮ ሁሉንም ነገር አስቀምጦልናል። ዘካ የማሐቅ እንደሆነ እኮ የታወቀ እኮ ነው። ስለዚህ የአንድን ነገር ስታደርጉ የምታደርጉበትን ቦታ ስንት የቲም ባለበት ስንት የተቸገረ እናት አባት ባሉበት በሚዲያ ላይ ዘካ ላወጣ ነው ተብሎ ምንድነው ይሄ ነብር ምናምን የምሰጥበት እየተሳሳተ ነው። ሁሉንም ነገር እስልምና አስቀምጦልናል። ሰው በሃይማኖቱ ብተዳደር፣ ሰው በዲኑ ብተዳደር ራሱን ሆኖ ይኖር ነበር። ከሰው ጋር ማይጣላ፣ እስላም ከክርስቲያኑ፣ ክርስቲያን ከእስላሙ፣ ጴንጤው ማንም አይጣላም ነበር። ምክንያቱም ሁላችንም በእምነታችን ጠንካራ ስላልሆን ብቻ ነው እንጂ የምንጋጨው የምንጋፋው። እንደዚህ እነኚህ ሰዎች ቀጥለጥ ብሎ እንደሚሄዱ ሁሉም ሰው ጎን ለጎን ቀጥለጥ ብለን እንሄድ ነበር። ምክንያቱም ሁላችንም በኒ አደም ነን። የማንም ሃይማኖት መጥፎ አይደለም። ሁሉንም አላህ ነው የፈጠረ። እኔ ክርስቲያን የኔ ተቃራኒ ሆነው ሲፈጠር አላህ ነው የፈጠረ። እነሱ ወዶ ፈቅዶ አይደለም እዛ ውስጥ ራሳቸውን የፈጠሩት። እኔ ወድጄ ፈቅጄ አይደለም እስልምና ውስጥ ራሴ ነው የፈጠርኩኝ። አላህ ነው የሰጠኝ። አላህ የሰጠኝን ነገር ደግሞ ማንም ልነሳኝ አይችልም። እኔም ልነሳቸው አይችልም። እነሱም በዲናቸው እኔም በዲኔ። ሃይማኖቴ ግፊ አላለኝም። ሃይማኖታቸው እንድገፉኝ አልፈቀደላቸውም። ግን እኛ ከሃይማኖታችን ስለራቅንና ከሰይጣን ጋር ስለምንኖር እርስ በራሳችን እንጋፋለን። እኔ ይበልጥ እንላለን። ይቺ መዳሜ ከኔ ጋር ነችና የኔ እናት ምስኪና ስወዳት ጥሩ ሰው ነች። ወላሂ አላህ ይጠብቃት። ጥሩ ሰው ነች። በነገራችን ላይ ከልቤ ነው የምወዳት መዳሜን። ወላሂ በጣም ጥሩ ሰው ናት። ብዙ ሰዎች መዳም ጥሩ ሰው ናት ስሉ አይወዱም። አረብ ምን ጥሩ አለው? አረብ አንድ ናቸው ምናምን እላሉ። ግን አረብ አንድ አይደለም። እኔና አንቺም አንድ አይደለንም። እኔም የራሴ ተሰጠዋለኝ፣ አንቺም የራስሽ ተሰጠዋለሽ እና ሁሉም ሰው አንድ አይደለም። እኔ ብዙ ክፉ ሰዎች ገጥሞኛል። ግን አሁን ያለውባት ለ4 ዓመት የሰራውባት በጣም ጥሩ ሰው ናት። ስራዋ በጣም ከባድ ነው፣ ግን እሷ ጥሩ ሰው ናት። አትደርስብኝም፣ አልደርስባትም። በቃ ስራዋን ነው የምትፈልገው። መፍትሄን አትጋፋም። መፍቷን አልነካም እኔም ማለት ነው። እኔን የማዘዝ መፍቷ ነው። ስራዋን የማከታተል መፍቷ ነው። እኔም ድንበሬን ጠብቄ እሷም ድንበሯን ጠብቃ ነው አብረን የምንኖረው እና በቃ ለእኔ ጥሩ ሰው ናት። ተስማምታኛለች። አላህ ይጠብቃት። አላህ በአዱኛም በአክራም ያስፋላት። በእሷ ሰበብ ነው መዲና የምመኘውን መዲና እየጠማውለትን መዲና እንደ ምግብ የራበኝን መዲና ምኞቴ የሆነብኝን ህልም የሆነብኝን መዲና
ሞቴን ቅጠርልኝ ብዬ የለመንኩትን አላህዬን በእሷ ሰበብ ነው አላህ ብጽፍልኝም ያው በእሷ ሰበብ ነው ያገኘሁትና ስለዚህ ጥሩ ሰው ናት። ብዙ ጥሩ ሰዎች ጋር ብቆይም መዲና ላደርሱኝ አልቻለም። ብዙ ወረቀት ያላቸው ጓደኞች ብኖረኝም ማንም ወረቀት እንኪሄጅበት የሚለኝ ሰው አላገኘው። ስለዚህ ጥሩ ሰው ናት። በነገራችን ላይ ብዙውን ጊዜ እኔ እንደ ራሴ አስተሳሰብ አብሶ በዚህን ዘመን ላይ በዚህ በ3-4 ዓመት ውስጥ ያለኝ አስተሳሰብ ምንድን ነው የምኖርባቸውን አረቦች እንደ ቤተሰቦቼ ማየት ነው። ምክንያቱም እንደ ቤተሰቦቼ ማየት ነው ስላችሁ ለምንድን ነው ከነሱ ጋር ነው የምበላው፣ ከነሱ ጋር ነው የምጠጣው፣ ከነሱ ጋር ነው የምኖረው። ቤታቸው ውስጥ ነው ያለ ክራይ የምኖረው። ከዚህ ነው የምለብሰው። ሁሉ ነገር ከዚህ ነው የምጠቀመው። ርስቄ ከዚህ ነው። ኢቭን እኔ አይደለሁም እናቴ፣ አባቴ፣ ቤተሰቦቼ፣ ዘመዴ፣ አዝማዴ፣ ብሔሬ፣ ሃይማኖቴ ኢትዮጵያ ከዚህ ውስጥ እየተረዘቀች ነው። ይሄ ሁሉ ሰው ከዚህ ውስጥ እየተረዘቀ ነው። ምክንያቱም እኔ ከዚህ የምልኮ ብር እዚህ ተዘርዝሮ ለኢትዮጵያ ራሱ ጥቅም አለው ማለት ነው። ስለዚህ እናቴ ራሱ ወስዳ ባንክ ስታስቀምጥ ለሳምንት 15 ቀን ከተቀመጠ ባንኩ እየሰራበት ነው፣ እየተጠቀመ ነው። ስለዚህ ኢትዮጵያን ጠቀምኩ ማለት ነው። እኔ እናት አባቴን እህቴን ልጆን እዛ እንዳይቸገሩ ካኖርኳቸው እኔ ኢትዮጵያን እንዳኖርኩኝ ነው ራሴን የማየው ማለት ነው። ስለዚህ ከዚህ ቤት ነው ይሄ ሁሉ ርዝቅ የመጣ ከዚህ ቤት ነው። እዚህ ቤት እስካለው ድረስ እኔ ልጃቸው ነኝ፣ ቤተሰቦቼ ናቸው በቀላሉ። እናቴም ትቆጣኛለች፣ እነሱም ብቆጡኝ ምን ችግር አለው? ምን እናቴ ውሃ በሆሽ በሞትሽ የተረገምሽ አንቺ ፈልፈላ፣ አንቺ ጅኒ፣ አንቺ ሸይጣን፣ አንቺ የሰው መልክ ያለለሽ ያላለን ነው የለም። እናቴ ስለምትጠላኝ ነው እንዴ እንደዚህ ያለችኝ? አይደለም፣ ስላጠፋው ነው። በቃ ስለተናደደች ስላጠፋው ብቻ ነው እንደዚህ ያለችኝ። የተቆጣችኝ ስትመታኝ የነበረ ስትገርፈኝ የነበረ ስላጠፋው እንጂ ጠልታኝ አይደለም። መዳሜም ጠልታኝ ሳይሆን ስላጠፋው ወይ የሆነ ነገር ስላበላሸው፣ ይሄ ነገር በገንዘቧ ስለገዛች ወይ የሆነ ቆሻሻ ስላየች ማጥረግ ስላለብኝ በቃ እንደ እናቴ አይቼ ካላስ እንደ እናቴ ባያት ምን ችግር አለው? እንዴት ነው መዳም እንደ እናት የምትታየው? ለምንድን ነው የማትታየው? ትልቅ ሰዎች ሁሉ እንደ እናት እናያለን እንዴ? ስጀመርኛ ኢትዮጵያኖች ምን ጎረቤት ስመታሽ እንደ እናትሽ እያየሽ ሄደን እንደምን ጎረቤት ስመታሽ ሰድበሽ ታውቂያለሽ? እንደ እናትዬ አትሰድቢያቸውም እኮ። እኔ ጎረቤቶች ስገርፉኝ ያሳደጉኝ ለዛም ክርስቲያን ናቸው። አሁን ዛሬ ላይ ቢሆን እንግዲህ ዛሬ ላይ ባለን አመለካከት ተነስተው ሆይ አንቺን ክርስቲያን ነሽ እንዴት ልጅ መታሽ ብላ እናቴ ልትጫው ዛሬም ብሄድ ይመቱኛሉ። የለም እንደዛ አይነት ቤተሰብ ጋር ማለት ነው። እና ስለዚህ ምን ልላችሁ ፈልጌ ነው በፊትንም አስተዳደጋችን ላይ በሃይማኖታችን ውስጥም ያሉ በሃይማኖታችን ውስጥ ያለሉ በሰፈር ውስጥ ያሉ ሰዎች ስገርፉን ያደግኑ ለምን ስናጠፋ ስላዩን ብቻ። ዛሬም መዳም ብትቆጣ እንደም አትጋረፍም እኮ ትቆጣለች። ብዙ ሰዎች ክፉ ሊኖሩ ይችላሉ። እኔ ክፉ አይኖሩም አይደሉም። ግን ብዙ ልጆች 2 ዓመት 8 ወር 2 ወር 3 ወር 5 ወር ፈክቶ ቆሻሻውን ያጸደቱን ቤት በአንድ ንግግር ጥሎ ይሄዳሉ። ያን ንግግር ለምን አንታገስም? የምትታገሽበትን መንገድ ልንገርሽ። በቃ እናቴም እኮ ትቆጣኝ ነበር፣ አጭር መንገድ ማለት ነው። እናቴም ትሰድበኝ ነበር፣ አክስቴም ትሰድበኝ ነበር፣ ጎረቤት ራሱ ይመታኝ ነበር። ስለዚህ ምን ችግር አለ? ንግግር ነው አይደል? ተናገረች። በጆሮሽ በቀኝ ሰምተሽ በግራ አታወጪም? በቀላሉ ሰምተሽ እንዳልሰማ አታልፊም? እኔ አሁን አንዳንዴ ባልና ሚስት ሆነው ማለት ነው ጀና ነው የሚሉት ገነት ማለት አይችሉም። እና ጀና ብሎ ሳወሩ ሰማቸዋለሁ። ምንድን ነው የማወሩት ራሱ ብዬ ጠጋ ብዬ አልሰማቸውም። ምንም ያወሩ ምን አገባኝ? ምን ጨመረኝ? እኔ ከፈለጉ ጠርቶ ይጠይቁኝ። ጠርቶ ከጠየቁኝ የማውቀው ነገር ከሆነ መልሳለሁ፣ ካላወቁኝ አላውቅም። አጭር መንገድ እኔ ለመኖር እድሜን ለማርዘም ማለት ነው። እና እህቶቼ የምትሰሩበትን ሰዎች እንደ ቤተሰቦቻችሁ እንደ ዘመዳችሁ ይኸው በጣጥስ እየተገዛ ነው። በእግር መንገድ ወደ 1 ሰዓት ረውዳና ቁባ መሀል ስለሄድ ርቦን በጣጥስ እየገዛ ነበር። እና ከምንድን የተነሳው መዳሜ ጥሩ ሰው ናት ከማለት ነው። ጥሩ ሰው ናት፣ እኔም ጥሩ ሰው ነኝ። ጥሩነቴ ምንድን ነው? አንደኛ ስራዋ ቢከብደኝም ታገስኩኝ። ሁለተኛ ደግሞ በቃ የሆነ ነገር ስጠፋ ምንድነው የምለው እንደ ቤተሰቦቼ ነው የማያቸው። ይሄን ቤት ወላሂ ወብላሂ እንደ ቤቴ ነው የማየው። እስካለሁበት ቤቴ ነው። ብዙውን ጊዜ እንደውም ሰራተኛ እዚህ ቤት ስመጣ ምጣላና የሚሄዱበት ምክንያት ቤቱን እንደ ራሴ ነው የማየው። በቃ ከላስ እስካለሁበት ያረብ ቤት ነው ምን አገባኝ ምናምን ማለት አልፈልግም። እስካለሁበት ያገባኛል። ከሄድኩኝ ከእናቴ ቤትም ተጣልቼ እወጣለሁ። ብዙ ያው እኛ ኢትዮጵያኖች ተጣልተንም ወተን ቤት ተከራይተን እንኖራለን እንዴ? ምን ችግር አለው?
ከቤተሰብ ተጣልተን ወጥተን እኮ እንከራያለን። በቃ ይሄ ቤትም እስካለሁበት ቤቴ ነው። ተጣልቼ ሲሄድ ካላስ ከእናቴ ቤትም ወጥቼ እኖር ነበር። ከአረብ ቤት ቦታ ምን ችግር አለው? ካላስ አለቀ ማለት ነው። እና ስንኖር የሆነ ቦታ እንደ ራሳችን ማየት የአረብ ቤት ብቻ ሳይሆን ኢትዮጵያም ስንሄድ አሁን እኮ ከሰው ጋር ነው የምንኖረው፣ ብቻችን አንኖርም። ጎረቤት ራሱ እኮ ሰው ናቸው። አብረን ተከራይተን የምንኖረው ወይ አከራይተን የምንኖረው ሰዎች ራሱ ራሳቸውን የራሳቸውን ንብረት እንደ ራሳችን ማየት እኛ የሰውን አማና ስንጠብቅ አሁን አብሶ ሰውን የምንጠብቅ ልጆች አለን። አሮጊት የምንጠብቅ፣ ሸማግሌ የምንጠብቅ፣ ሕፃን የምንጠብቅ ይሄን እንደ ራሳችን ማየት አለብን። ምክንያቱም አሁን እኔ ለምሳሌ የሰውን ልጅ ስጠብቅ በአማና ከጠበቁኝ አላህ በዛ አካባቢ ያሉትን ሰዎች ልጄን በአማና እንዲጠብቁልኝ ያደርግልኛል። አሁን አሮጊት ጠብቃለሁ። እቺን አሮጊት ከንተከባከብኩኝ አላህ በእጀ ዙር እዛ አካባቢ እናቴ አካባቢ ያሉ ሰዎች እናቴን እንዲከባከቡልኝ ያደርግልኛል ማለት ነው። ይሄን ማን ነው ማድረግልኝ? አላህ ማለት ነው። ይሄ ባቡር መቆሚያው ቦታ ነው። አመሰግናችኋለሁ፣ እወዳችኋለሁ። ረዥም ቪዲዮ ነው። ወይኔ ሰው ሰዓት አውሪ ብትባይ እኮ የአረብ ሀገር ሴት እኮ አትጨርስም። ወይኔ ጉዴ መጣ። እወዳችኋለሁ፣ አመሰግናችኋለሁ። ሹክራን ጀዛከላ ኸይራን ማገሰርቱ አላህ መካ መዲና ያቆማችሁ። አላህ እዚህ ቦታ ይወፍቃችሁ። ይሄ ባቡር ሊፍት መውጫው ነው። በቃ አዝናናችሁ። አይበቃችሁ? ከባቡር ውስጥ እየወረድን ነው።